ባይገባስ ቢቀር ጋይስ አንዳንድ ሰርግ እንደው አምላክ ይሁን። እስቲ ለማንኛውም ቪዲዮን አሳይቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። የሙሽራ ቴካው አልጎቦ ዋጀፋ ቢዲ ደሞ ቴካው መደረጓ ሳያንስ በሞተር ዴሊቨሪ የኛ ሙሽራ ብላ ብላ በፎጣው ተጠቅልላ ተዳረች ሪሳ መስላ የት አካባቢ ነው ጋይስ? የምር እንዴ ሄር አይደለም በዚህ ዘመን እንዳትመለስ በጆንያ አድርገው እንደሚሸኛት ድመት አይናና ስለ ተመልሳ እንዳመጣ ነው። ጋይስ እዚህ ቪዲዮ ላይ ልስቅ አይደለም የመጣሁት፣ በጣም ስሜታዊ ሆኜ ተናድጄ ነው የመጣሁት። ልታስቁኝ እንዳትሞክሩ እንዲች ብላችሁ ማለት ነው። ለምንድን ነው የአበሻ ሴቶች እኛ ወንዶች እንደዚህ የምትንቁን? ከመቼ ጀምሮ ነው እንደዚህ ምላሳችሁ የረዘመው? ጋይስ ይህን ቪዲዮ ሳይቻችሁ ስመለስ በእርግጠኝነት ሁሉም ወንዶች ልክ እንደኔ ስሜታችሁ መነካቱ አይቀርም። እንግዲህ ስሜታችሁ ከተነካ በኋላ ደግሞ በኮሜንት ለእነሱ የሚሆን እነሱ የጻፉትን የሚያስንቅ አሪፍ አሪፍ ሹት እፈልጋለሁ። ስለዚህ ቪዲዮን አይተን እንመለስና ኮሜንት እናነባለን። የትም መሄድ አይቻልም። ቪዲዮም የሚለው ምን ብለሽ ጽፈሽለት ነው ብሎክ ያደረገሽ? ይህን መርዛማ ምላሳቸውን ኮሜንት ላይ ምንጠብ ተመልከቱ። እሱ ምን አላት? የምትጽፊውን ነገር ቀንሽ ያላት። ስታንዳርዴን የቀነስኩት አይበቃም? አልጎቦ ዋጀፋ ቢዲ አላሳቀኝም። እዚህ ላይ ደግሞ ፎቶ ልካለት ነው መሰለኝ። አረ ጺም አበቀልሽ ብሎ ይጽፍላታል። እሷ ምን ብትለው ጥሩ ነው? ከሁለት አንዳችን ወንድ መሆን ነበረብን። ኦ ማይ ጋድ! አስሬ ሲያኮርፍ ፓድ ልግዛለህ ብዬ አያስቅም። ድንግል ነህ ስለው በቃ አልቻለም ብሎ እዚህ ላይ ደግሞ ተመልከቱ። እሱ ምን አላት? ሁላችሁም ሴቶች ያው ናችሁ። እሷ ምን ብላ መለሰችለት? ስለዚህ ወንድ ጋር ግንኙነት ጀምራ። ይሄ ብሎክ አይደለም ያስገድላል። አጠገብሽ አለመሆኑን የጠቀመሽ ዝግመተ ለብጥህን አልጨረስክም። ሰው ስትሆን እናወራለን ብዬ ነው ብሎክ ያረጋት ማለት ግን ላለው ብዬ ግም ብዬ ጋይስ እኔ አስቆኝ አይደለም አክቹሊ ውስጥ እያራረ ነው እየሳቀ ያለው። ይሄ የሚያሳየው ምን ያህል ጭንቅላታችን ላይ እየሰቀልናቸው እንደሆነ የድሮን ኮስታራነታችሁን መልሶን የወንዶች ጉዳይ የሚኮራባችሁ ፈጣሪ የሰጣችሁን ምላስ በአግባቡ የምትጠቀሙ ወንዶች እንዳላችሁ አውቃለሁ። ምላሽ ፈልጋለሁ። ኮሜንት ስር ቪዲዮን ላይክ ሼር ማድረጋችሁን አትርሱ። ቫይራል እየሆነልኝ አይደለም። ማታም ፖስት ያደረኩትን ቪዲዮ አጥፍቶብኛል ቲክቶክ ማለት ነው። ስለዚህ ደንብ ኮፒ ሊንክ አድርጎ 5 ጊዜ ወሳብ ጋይስ ዩኒቨርሲቲ ውስጥ እያለሁ ጂም ቤት እኔም እንደሰው ደረቴ እንዲያብጥልኝ ምናምን ብረት ቤት እገባ ነበር። አንድ ቀን አንዱ ግብዳ ልጅ ምን እንዳለኝ ታውቃላችሁ? እንዲያየኝና እስቲ መጀመሪያ ምግብ ብላለኝ። ይኸው ከዛ ቀን ጀምሮ እኔ በጂም ቤት በር አልፌ አላውቅም። ለምንድን ነው የሰው ሞራል የምትሰብሩት? ለማንኛውም እስቲ ይሄን ቪዲዮ ሳይቻችሁ ልመለስና ከዛ ኮሜንት እናነባለን።
ከጂም መልስ መከራ ነው እንዴ የምትበላው? የሚገርፈው ሰው አለ መሰለኝ። የሰው ልጅ ፈረሰኛ አለው ሲባል አላምን። ወላካሎ ወይ መጀመሪያ ላይ እንደውም ሊቢያ ላይ ታገተ። ኦ ማይ ጋድ አሉቦቦ አጀፋ ቪዲ ቪዲዮ የድፍረት ነው እንዴ መሰለህ? የምር ሰውነቱን ሳይሆን ድፍረቱን ነው እያጎለበተለት ያለው ስፖርት። እኔ ደግሞ ቢፎር እና አፍተር ሊል ነው ብዬ መጠበቅ። ይህ ሲጀመር ምን እንደዚህ ነው። የዛሬ 4 ወር ምናምን ቪዲዮ ተልኮልኛቸው ነበር። ያው አሁንም እዚሁ ነው። ኧረ ተውኝ። የወሽመጥ ነው እንዴ የምትሰራው? ወላካሎ ወሽመጥ ግን የቱ ጋር ነው ያለው? ጋይዝ የምር እግረ መንገዳችን ወሽመጥ የቱ ጋር እንዳለ። እኔ ኢትዮጵያ ሲሄድ የማደርጋቸው 3 ነገሮች፣ አንደኛ እንቅልፍ በቃ እዚህ አላርም ጠብቄ አይደለም የምነሳው፣ እንቅልፍ እስኪ በቃኝ ድረስ እተኛለሁ። ሁለተኛ በቃ ይኸው ነፃነቴን እንዳጣው በርቃለሁ፣ እዞራለሁ። በቃ ኢትዮጵያ ውስጥ የትም ሄጄ እዞራለሁ። ጎንደር፣ ጎጃም፣ ባህር ዳር፣ ቀብር ዳር ሳይቀር እዞራለሁ። ሶስተኛ ሆዴ ጢጥ እስኪል በቃ እንደዚህ ጢጥ እስኪል ድረስ አያቸዋለሁ። ይሄ ሆዴ አሁን እንደዚህ ጢጥ ብዬ በቃ ጠግቤ እበላለሁ። በቃ ይሄ ነው ያማረኝም የምኞቴም ይሄ ነው እና ሌላው እንግዲህ ያው ህይወት ይቀጥላል ማለት ነው። እንግዲህ ያው እንደዚህ ነው። ለአንዳንዶቻችን በጣም ቀላል የሆነ ነገር ለሌሎች እህት ወንድሞቻችን ከባድና እንደው ማድረግ የማይችሉት ነገር ይሆናል። በነገሮችና በአንዳንድ አጋጣሚዎች ሀገር የወጡና በስደት የሚገኙ እህት ወንድሞቻችን ትልቁ ህልማቸው አሁን እንደምታዩት ነው። ነገር ግን ሀገር ውስጥ ሆነን እምብርቅንጥስ የሚያደርገን ከ100% ቢያንስ 40 እና 50ዎች አለን አመስግነን መኖር ያቃተን። እዚህ ያለነውንም ፈጣሪ የሰጠንን ነገር አምነንበት ፈጣሪ ለማመስገን ያብቃን። በውጭ ሀገር ለምትኖሩ እህት ወንድሞቻችን፣ በሰው ቤት ለምትሰሩና እንዲሁም በሰው ሀገር ለምትለፉ ላባችሁን ጠብ ለምታደርጉ እህት ወንድሞቻችን ወደ ሀገራችሁ ገብታችሁ ምኞታችሁ ሐሳባችሁ እንዲሳካ ፈጣሪ አምላክ የልቦናችሁን የልብ መሻታችሁን ይምላላችሁ ይላለው። ጸሎት ስታደርጉ በሰው ሀገርና በበረሃ ለሚከራተቱ እህት ወንድሞቻችን ከክፋት ውጭ የልባቸው መሻት እንዲሞላላችሁ ጸሎት ማድረጋችሁን እንዳትረሱ። እወዳችኋለሁ፣ የምር አከብራችኋለሁ። ቴንኪው። ለዚህ የሚያምር የሙሽራ ሜካፕ ከ100,000 ብር በላይ እንደፈጀው በነግራችሁ ምን ትላላችሁ? አዎ በደንብ ሰምታችሁኛል። ከ100,000 ብር በላይ ነው የፈጀው ይሄ ሜካፕ። እንዴት ይሄ ሁላ ብር ሊያወጣ ይችላል ብላችሁ ልትጠይቁ ትችላላችሁ። ግን እንዳለ ቪዲዮ ላይ የምታያቸው የተጠቀምኳቸው ፕሮዳክቶች በሙሉ ኦሪጂናል እና ሃይንድ ፕሮዳክቶች ናቸው። እየመጣሽ ተኝ እኔን ባታገኝ ያለ ሰውየው የምሩን እኮ ነው። 100,000 አረ ወገን ለዜሮ ያለን ንቀት እንዴት እየሄደልን ነው? አረ ባካችሁ ቁጥር ላይ እንደ ውስን መሆናችንን ለዓለም ባናሳውቅ መልካም ነው። ምን ሆናችሁ ነው? ኢንቴሪየር ዲዛይን ነው እንዴ ተሰራው? ፊት እኮ ነው ያው ነው። ደግሞ ኋላ ሳቀች ኮስተር ብላ ነበር። 100,000 ብር ለመሳቅ ነው? ከተሰራሽ በኋላ ትታጠቢው ማለት ነው። በእርግጠኝነት እንዲህ አይንሽ እያየ 100,000 ብር ላይ ውሃ ደፊም አሲር ነው የሚሆንብሽ። ያው ቤትሽ 100,000 ብር ከፍለሽ ሜካፕ መሰራትሽ ባልሽ ካወቀ አድሞ ከማንም በላይ ሁለት ቦታ ተርክኮ እጁን ለመንግስት የሚሰጠው እሱ ነው። አረ ያ ፊዚክስ አስተማሪው ወደ ማትስ እንደው መለሱት። ዜሮ እኮ ጥቅም የሌላ ከቁጥር በፊት ስትሆን ነው። ከቁጥር በኋላ እኮ ሲሆን በጣም ብዙ ነው የሚሆነው። 200 ብር ለጸጉሬ በዛ ብዬ ከፍተኛው ፍርድ ቤት ለመሄድ ራፖርት እያጻፍኩ ነው። ለፊት 100,000 ብር ዳቦ 10 ብር ገባና 15 ገባ እያለን እያለን ሰኞ ማክሰኞ ጨዋታ እየተጫወትን ነው። ህይወታችን በላው ጨዋታ እየሆነብን ነው። ጭራሽ 100,000 ብር ለፊትሽ ሰርጀሪ ራሱ ቢሆን አያዋጣም። እኔ ልሙት። ለካ ባለፈው ጓደኛዬ ለሚዜነት የተበደርኩትን ብር ከፍዬ ሳልጨርስ ተፋቱ ያለችን በዚህ በእንደዚህ አይነት ሜካፕ ምክንያት ነው። ለካ የብዙ ትዳር በፊት ሳበቃው የሐሳብ አለመስማማት፣ የኑሮ ሁኔታ አለመጣጣም፣ አሁን ሜካፕ
ራሱ ነው ፌስ አሎክ ራሱ በኋላ ስልክሽ እንዳይዘጋብሽ ለፊትሽ ያወጣሽው 100 ሺህ ብር እኮ ደህና ቢዝነስ ብትጀመሪበት አንቺንም ቤተሰብሽንም ከዚህ አሁን ከምንሰማው ክፉ ዘመን ቢያንስ ሻገር ያደርገናል እንደ ቢዝነስ ቢታሰብበት። አረ ወገን ኢትዮጵያዊ መሆናችንን እንዳልተዘነጋ ላስታውሳችሁ አይደል? ይሄን ነገር እያሰባችሁበት በቀን 3 መብላት እንደ ጎጂ ልማዳዊ ድርጊት እየታሰበ ጾሙን ልናራዝመው እያሰብን ነው። የኔ ቆንጆ ባልሽ ቢሰድብሽም ቻዩ ስሜታዊ ሆኖ ነው። 7 ቤቱን እስከሚነሳ ነው ማጥራግራግ ያለብሽ። አዎ አጥንቱ ድረስ እስከሚሰማው ምንም ዝም ማለት የለብሽም። ያው ቢመታሽም እንትን ሆኖ ነው አሳልፊ። አንቺ አይንሽ ጠፍቶ ነው የምታሳልፊው። አፐርከት ለወርከት ያቡ ማርሻል አርት ምናምን እግዚአብሔር እንዲህ ዝም ያላችሁት ነው ነገ እያደገ የሚሄደው። ያረገሽን እጥፉን መመለስ ብታጪ በዘነዘና ለሁለት አናቱን ከፍለሽ እጅሽን ለምትሰጪው አካል ስጪ። I'm telling you አካና ንጉሴ ጭራሽ አፐርከት። እኔ ምለው የዘመነኛው ሴቶች ምን አይነት እርሾ የተጠቀማችሁ ነው እንደዚህ ልባችሁ እብጥ ያለው? እኔ ሴቷ ዝም ብለሽ ተናራች ማለት አይደለም እየደገፍኩኝ እንዳልሆነ እንድታውቁልኝ ይፈልጋሉ። ነገር ግን ጸብ መሃል ገብታችሁ ቹቹ ከምትሉ ታረቁ፣ ነገርን ቁጭ ብላችሁ ፍቱ እንደማለት አፐርከት በይው። ጭራሽ በመዶሻ አናቱን። ምን አይነት ዘመን ላይ ነው የደረስነው? እናንተም ደግሞ ሴቶች የዚችን እንስት ምክር ሰምታችሁ አናቱን በጥርቃችሁ ነከነ ጎዲያ የተዘጋው ዶሲ ላይ ሜን ካራክተሩን ይዛችሁ ቁጭ እንዳትሉ ተናግሬያለሁ። ሆነም ቁጭ ብሎ እንደ ቤተሰብ ነገሮችን መፍታት ነው እንጂ ኧረ ወየው ትኩስ ድንች ትውልድ። የድሮ እናት አባቶቻችን እኮ ስንቱን መከራና ውርጅብን ችለው ነው ትዳሮቻቸውን ቀጥለጥ አድርገው እስከዛሬ ድረስ ያቆዩት። አሁን ከዘመኑ ጋር አብሮ መለወጥ አሪፍ ሆኖ ሳለ ወንዶችም ሚስቶቻችሁ ላይ እጅ ማንሳታችሁን ቆጠብ አድርጋችሁ ግብ ውስጥ መግባት ተገቢ ነው ብዬ አላስብም። ዘመናዊ ባለ ትዳር እንደመሆንና ነገሮችን ፊክስ እንደማድረግ ትዳር ነው ወይስ ሪስሊንግ ነው? ቡጢ ራግቢ ነው እንዴ? ነገሩ እንኳን ተፈጸመ ቢባል ሴቶች እህቶቻችን ነገሩን የማቀዝቀዝ ስቴፖች አሉት። ለምሳሌ በመጀመሪያ ራስን መከላከል፣ ቀጥሎ ደግሞ በአቅራቢያው የሚገኙት ጎረቤትና እንዲሁም ሽማግሌዎችን በመሰብሰብ መገሰጽ ነው። ምንድነው ጭራሽ አናቱን ተርክኬ እጄ ለመንግስት ሰጣለሁ የምትይው? ያንቺ እጅ ለመንግስት ምን ይሰራለታል? ያበሻውን እኮ በአመት 2 ቡትቶ እየገዛ ሚስቴ እንደዚህ ላጠብቀኝ ፋብ ላጠብቀኝ ራሷን አጠብቀኝ እንደዚህ ወጥቷ ተሰራም ጸጉር እንደዚህ ወጥቶ ስጣ ግዛ የአረብ ሴትን መዳም ብታገባ ምን ትቀባቸው ሽቶች የምትለብሳቸው ቢጃሞች ይሄን ሁሉ ማን ነው የሚገዛው? እሱ አሳቀኝ ገንፎ ከምሳዬ ተርፎ አለች አያቴ። እውነቷን እኮ ነው። ስሚ ወንድ ልጅ ሚስቱን የማልበስ የማብላት የማጠጣት እንዲሁም የማኖር ግዴታ አለበት። መብቱ አይደለም ግዴታ አለበት። ነገር ግን በኢትዮጵያ ሁኔታ ለሜካፕ 100 ሺህ ብር ሰጥቶ ለሂውማኒር አውጥቶ አይችልም። ምክንያቱም ከሸጎሌ እስከ ጉለሌ ድረስ እግሩ ፈርስ እስኪል ድረስ ስራ እየፈለገ ነጭ ላቡን ጠባር ብለሽ ደግሞ የአረቦችን እንስት ከኢትዮጵያውያን ጋር ማወዳደር ጀመርሽ። እዛ ነዳጅ እዚያ ነዳጅ ነው ያለው። በምን ሁኔታ ነው ሌቭል የሚሆንላችሁ? ራስን ለመጠበቅ ደግሞ የልብስና የብራንድ ማጋጋት ሳይሆን ንጹህ ውሃ በቂ ነው። ጽድት ያለው የእግዚአብሔር ውሃ ታጥበሽ ያለውን አጥበሽ ካለ ግዴታው ነው መግዛት። እሱን እስማማለሁ። በፊት ባሎች አይደለም ልብስ ለመግዛት ብቻ ሳይሆን በየቀኑ ሲመጡ በዚህ በኩል ስጋውን በዚህ በኩል በቆሎውን ይዞ ይመጣል። ከዛ በኋላ ሚስት ብልህናት ከሰሏን እንትን ብላ አጫጭሳ ጥሩ ወሬ ተጫወተው መሀልም ንፋስ አይገባም። የሚገርም ቤተሰብ ይመሰርቱ ነበር። አሁንሳ አይደለም ስጋና በቆሎ ይዞ ሊመጣ ግድንግዱ ኤርፎን የለም ይሄ የዲጄዎቹን እሱን አድርጎ ነው የሚመጣው። ምን ይሁን እንትን ሁላችሁንም ማለት አይደለም አበሉባ አይነት አስተሳሰብ ያላቸው ስላሉ ነው። ያሁን ባል እኮ እንዴት እንደሚያሳዝን ኮሌታቸው እንዳለ ተበልቶ እኮ በትርፍ ሰዓታቸው እያኘኩት ነው እንዴ የሚያስብል ነው። በአመት 2 ልብስ ብቻ ነው የተገዛ። እሱ እንደውም ሳይቀብጥሽ ነው በጣም ያቀብጣል። ሌላውን ባል የሚያፍጠቁሩ እንደዚህ አይነቱ ነው። በአመት 2 እየገዛ ለአዲስ አመትና ለፋሲካ። ይኸውልሽ ጤነኛ ባል ይስጥሽ፣ ጤነኛ ትዳር ይስጥሽ፣ ጤነኛ ቤተሰብ ይስጥሽ። አሜን በይ። እንዳንቺ አይነት ሴቶች ከድሮ እናቶቻችን ሄደው የ1 አመት ኮርስ ሰርቲፊኬት ነው የሚቀርባችሁ። ችግር የለውም ተቀብላችሁ መምጣት አለባችሁ። በስተመጨረሻ ምን ልልሽ ነው? ባልሽን አስተዋወቂኝና ገና ኤርፎን ያለበት አሊያም ደግሞ ታምቡር ውስጥ ማስቀበር ነው ያለበት። ታስመንኛዋለሽ በገዛ ቤቱ። እናም ለቤቱ አዲስ ከሆናችሁ እንዲህ አይነት የሳቅ ደመቅ ጨዋታ ከፈለጋችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። ይኸውላችሁ ወንዶች ፈርዱብናል። እንግዲህ ሰሞኑን ሴቶች የሚጠይቁን ጥያቄ ተውት፣ የዚች ደግሞ ባሰ። እስቲ ቪዲዮዋን እስከ መጨረሻው ተመልክተን ኮሜንት እናነባለን። ዛሬ ለወንዶች ነው ጥያቄ አለኝ። አብዛኛው የኢትዮጵያ ወንዶች የቂጥ የተለየ ፍቅር አላቸው። ለምንድን ነው? ቆይ እስኪ ጥቅሙን ንገሩኝ። ማለት በተፈጥሮም ቢሆን ያው የሚፈለገው ያኛው ነገር ነው። ቂጥ ምንድነው? ከመቀመጫነት ውጪ ምንድነው ያለው ጥቅም? ሴቶቻችንም እኮ ተሰቃዩ። አንዴ በየጂም ቤቱ፣ አንዴ እነን የፈረደበት ስፖርት። ለነሱ መዘንላቸው እንጂ ምን ይሰራላቸዋል? ጥቅሙን ኮሜንት ላይ እስኪ ጻፉ። ኮሜንት ላይ አንዴ እያጨበጨበ ሞራል አይን ምን ይብላል? አረ ከፈጣሪ ጋር ታነካኪን። በቃ ይመቸናል ግን አላለ። እስከ መጨረሻው ድረስ ፈታ ዘና እያላችሁ እንደተመለከታችሁት አልጠራጠርም። ለዚህ ፔጅ አዲስ ከሆናችሁ ፎሎ ማድረግ እንዳይረሳ። የአንድ መቃብር ዋጋ 170 ሺህ ብር እንደገባ ሰምታችኋል። የፉካ ዋጋ ማለት ነው 170 ሺህ ብር።
ያው 2 ሜትር በ60 ወር በ70 ሳንቲም የምትሆን ቦታ ማለት ነው። ለዛውም ለ7 ዓመት ከዛ በኋላ ያው መውሰጃ ይፈለጋል እና ዘንድሮ ያው መኖሩ ብቻ አይደለም መሄዱም ከብዷል። መትነን ሳይሻል አይቀርም አለኝ አንዱና አታምጣ ስለው አምጥቶ ቆለለው። ይሄ እኮ ነው አሟሟቴን አሳምርልኝ ብለን የምንጸልየው። መጨረሻችን ይሄ ሆነ። አይን ዓለም ጉድሽን አልሰማሽ። 170 ሺህ ብር ለዛውም ለ7 ዓመት ብቻ። ከዛ በኋላ ኤክስፓየር ያደርጋለሁ። ከ7 ዓመት በኋላ አጽም ምን ልታደርጉት ነው? ለቤተሰቤ ተሙ የሚባል ቅድሚያት ነበራችሁ ብላችሁ ልትመልሱላቸው ነው? ልጎበኝ እኔም ታድዬ ትዝ ይለኛል። እንደውም አንድ ወዳጄ እዚህ ሶሻል ሚዲያ ላይ ያየሁት ምን ሲል ሰማሁት? እኛ ኢትዮጵያን ስንኖር በ10 ብር መድኃኒት መግዣ ያልሰጠን ስንሞት የ10 ሺህ ብር አበባ አምጥቶ ጉንጉን ያስቀምጥልናል። እውነት እኮ ነው። ወይ አኗኗራችን አላማረ ወይ አሟሟታችን አላማረ ወይ ሆነ የኛ ነገር። በቁም ሳለን ሳንስማማ እንዲሁ እንደተባላን እዛም ገብተን እንደተበላን 170 ሺህ ብር ማለት ነው እንደተላሰን 170 ሺህ ብር ከምታወጡልኝ በቁሜ የሆነ ነገር አድርጉልኝ። ከፋም ለማም ገንዘብ ባሰጡኝ ይሄን ፔጅ ፎሎ አድርጉት። 1 ሚሊዮን እናስገባው። ዩቲዩብ ቻናልም አለን ተሙ ንጉስ የሚል ገብታችሁ ሰብስክራይብ አድርጉ። ለኔ እንደውም 170 ሺህ እንደሰጣችሁኝ ነው የምቆጥረው። እቺን ብቻ ፌቨር ስሩልኝ። ፈጣሪ ደጉን ዘመን ያምጣልን። እናት አባቶችም ጸሎት ማድረጋችሁን አዘንጉ። መኖራችን ተውት፣ መሞታችን ራሱ እያጠራጠረኝ ነው። ማን አባህ ሞት አለ ተብለን መጠየቃችን አይቀርም። ከሞትኩ በኋላ እንደው 170 ሺህ ብር የሚወጣል እኔ ምን ያደርግልኛል? ኦልሞስት አይ ማይነስ ከዚህ ማህበረሰብ መዘጋጃ ሰውጥቶ ቢቀብረኝ የትም ቢጥለኝስ? በቁም ሳለ ነው መተዛዘብና መተዛዘን። በዚህ አካሄዳችን ከሄድን የእንዶችን የቀብረ ስነ ስርዓት መጠቀማችን አይቀርም። የእንጨት ደራርበው ይለኩሱብሃል። አመድህን ሆነሽ ነገር ይደረግና ለቤተሰብ ይሰጣል። ከዛስ በእናል ይባላል። ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ እና ሼር መደረግ እንዳይረሳ። እወዳችኋለሁ። ቴንክ ዩ። ምን ያህሎቻችሁ ናችሁ ቀይ ስጋ ለፀጉር ርዝመት እንደሚጠቅም የምታውቁት? የተፈጨ ስጋ በወር ውስጥ ከ1 ኪሎ በላይ ፀጉራችንን ፈጭተን ብንቀባው ፀጉራችን እንደሚረዝም ታውቃላችሁ? እየተቀባችሁ አገሬ ጉድሽን አልሰማሽም? ምን ነው ፀጉሬን ቆንኑኝ ቂጤን ቅመሉኝ አልሽሳ? ዳቦ እንደ ታብሌት እንዲቃም እየተደረገበት በሚኖርበት ሀገር ላይ ስጋ ጭንቅላት ላይ እስቲ ልብ አንቺ አናትሽ ላይ ጥሬ ስጋውን አድርገሽ እስቲ መንገድ ላይ ወክስ ታረጊ ከኔ ጋር እንገናኝ እስቲ ልብ እናትሽ ወልዳሻለች እገምጥሽ እንደ ሎሊፖፕ አናትሽን ምጥጥ አድርጌ ነው ቁጭ ማድረግሽ። ደህና አድርገን እኮ ብንበላው ፀጉራችንንም አስተሳሰባችንንም ያሳድግልናል እኮ ጥሬ ስጋው። ነገ ከነገ ወዲያ እግራችሁን እዚህ ጋርና እዚህ ጋር አድርጋችሁ እዚች አናታችን ላይ መታችሁ ብጭጭ ማድረጋችሁ አይቀርም። ዛሬ ዝም ካልናችሁ የኔ እናት እኮ 1 ኪሎ ስጋ እንዴት ሰፓሬ አድርጋ እንደምታስቀምጥ እዚህ ጋር ከክትፏን እዚህ ጋር ጎመን በስጋዋን እዚህ ዜርፎሯን ታደርጋለች። እዚህ ካለ አልጫዋን ጣል ታደርግበትና ድግስ በሉት በ1 ኪሎ ስጋ። አንቺ ጋስ አናት ላይ ሰው መፈሰጊያ እንኳን በእንቁላል እየፈሰገ ነው። አንቺ ጭራሽ ፀጉር ለማሳደግ በአድግስ ብትመለጡስ ክፋት አለው እንዴ? ስጋውን በምን ይሁንላችሁ? እንዲህ ተጠብሶ ይሁን ዝልዝልስ አናትሽ ላይ አታረጊም? ዳቦ ጥሬ ስጋ ሆኖበት እንኳን መግዛት ያቃተው ስንት ኢትዮጵያ ባለበት ሀገር ምንድነው ማጥምጠሩብን? ኪምቦኛ በገጠሩ እኮ እናውቃለን። ኪምቦ ቅቤያቸውን እንደዚህ ላጥ ያደርጋሉ። እሱንም ኮዳችን የተረፈ ቅቤ ሲሆን አናት ላይ ይደረጋል። ፀጉር የአይምሮ ውጤት ነው ይባላል። መልክ የሆድ ውጤት ነው እንደሚባለው አታውቁትም አይደል? እኔ ያስረዳቸዋለሁ። እንቶ ፈንቶ ወሬ ያሉ ባልቴ ነገር ተታችሁ እንቁላሉን ስታደርጉ ዝም ብለናል። አቮካዶንም እንደዛው። አሁን ላይ የግብርና ስጋ ለፀጉር ጥሩ ነው ብላችሁናል። ትንሽ ዝም ካልናችሁ ምን ትላላችሁ? የግብረ ስጋ ለፀጉር ጥሩ ነው ብላችሁ መምጣታችሁ አይቀርም። በወዲሁ እንቃወም ይገባል። በወንድማችሁ በኩል ተቃውሞ ደርሶባችኋል። ይቅርብን። ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር እና ኮፒ ሊንክ መደረጉን እንዳይረሳ። ወንዶች ብልታችሁን ብትሸጡ ወደ 795,000 የአሜሪካ ዶላር ታገኛላችሁ። ይህም ወደኛ ሲመነዘር 100 ሚሊዮን 551,600 ብር ማለት ነው። ቀልደኛ ገበሬ ይጋልባል በሬ አሉ። ጭራሽ ብላችሁ ይሄንን ጥናት አድርጋችሁ መጣችሁ። መናገር የሆነ ወጣት እንዳለ ቁጥጥ ብሎ እንዲሸና ነው የፈለጋችሁት። ሰው አሁን ላይ ያለውን ነገር ሁሉ አጥቶ የቀረው ጤናው ነው። ደግሞ በሱ ልትመጡ ነው። ባለፈው ሳምባችሁን ከፎሻችሁ እንደው ወንድ ልጅ ታርጋውን ታርጋንፍታ ይባላል ተናግሬያለሁ። አሁን ባለንበት ሁኔታ የወንዱ ቁጥር እየተመናመነ በቁጥር ነው ያለነው። ሰው እኮ አሁን ባለንበት ኑሮ ሁኔታውን እንደው ውጣ ወረዱ የሚረሳው በምን ሆነና ባቡሽዬ እኮ ነው በታናቸው ወንድሙ እኮ ነው እሱ የለም ማለት ተነፈጠምጥሙ ሰውየው ኦልሞስት ሂዝ ማይነስ ፍሮም ዚስ ማህበረሰብ። ኧረ ተው በሉኝ። አንዳንድ የቲክቶክ መንደር ላይ የምናያቸው ወንዶች አሁን ጭራሽ ቆሞ መሽናት ደብሯቸዋል። ቁጥጥ ብለው እንዲሸኑ አፕሩቭ እያደረጋችሁላቸው እኮ ነው። ሴቶች ጠንከር በሉ። ጦርነት ተነስቷል። በሀገርና በርስት ቀልድ የለም ትሉ የለ ርስት። እኚህ ነጮች የሚያመጡብን ኮተት ከእግዚአብሔርም ጋር ጸብ ውስጥ ሊከተን ስለሆነ ይሄ ብዙ ተባዙ ምድርንም ሙሏት የሚለውን ቃል ሰርዘው ምድርን ባዶ ሊያደርጓት ስለሆነ ጥለኗል። እንዲህ አይነት አልባሌና ቆሻሻ ነገር አንሰማም አይደል ወገኖች? ባይሆን እንደ ሀሳብ ከተነሳ አይቀር ሴቶችንና ህጻናትን የሚደፍሩ ቆሻሻ ስራ የሚሰሩ ወንዶችን ፍላት እያደረጉ ከፑሾ ገንዘቡ ለቁም ነገር ይውላል። በዛውም ቅጣት ይሆነናል። ከኔ ጋር የሚስማማ ሰው ካለ ኮመንት ላይ። ሰሞኑን ጠፍተን ስለነበረ ፎሎ፣ ላይክ እና ሼር በተለይ ኮፒ ሊንኳን ጫን ነበሏት። ቴንክ ዩ
ሳይንቲስቶች ወንዶች የሚጠቀሙት ወይም ደግሞ ወንዶች ላይ የሚደረግ የእርግዝና መከላከያ ላይ ብሬክ ትሩ እንዳገኙና ሙከራን እንደጀመሩ ይህም የጀመሩት ሙከራ 99% የተሳካ እንደሆነ ሰው አመታት ሲፈለግ የነበረው ይሄ የወንዶች የእርግዝና መከላከያ አሁን ላይ እውን ወደ መሆን እየመጣ ጉድ ሳይሰማ ግንድ ይዞ ይዞራል አሉ። ጭራሽ ለወንድ ልጅም ሆስፒታል እንደ ቀልድ ከሁሉን ነገር ተለማመድ ነው። አረ ከፈጣሪ ጋር እንጋጭ። ዛሬ እንደዚህ ዝም ካልናቸው ነገ ከነገ ወዲያ መንዝ ፍላወር እነሱም ይዩ ተብለን እንከፋፈላለን። የምሬን ነው የምላችሁ። በዚህ ወር እኔ ቀጣይ ወር ሚስቴ አረ ወይኔ አረ ጸሎት አድርጉ። በእርግጠኝነት ኢትዮጵያዊ ወንዶች ይሄን ነገር አትዳፈሯትም። ሆስፒታል በራሱ አብዛኛው ኢትዮጵያውያን መጠቀማቸው ተነግሮ ብሎ በመውጣቱ ተገርመን ሳንጨርስ ጭራሽ ለወንድ ልጅ መጣ። ከዚህ በፊት ስንዴውን እርዳታ ብለው ተዘርቶ እንዳይበቅል እንዳይረባ አበላሽተው ላኩልን። እንደገና ደግሞ ጥሩ ለምርት ዘር ተብሎ ማዳበሪያ ሰጥተው የዋውን መሬታችንን አፈርድም ያበሉት። አሁን ደግሞ ጭራሽ እኛንም ሊያኮላችሁ ነው። ወገን ንጋ፣ ያገሬ ወጣት ዝም አትበል፣ በል። ወጣት ብቻ ነው ግን የሚያረገው ያለው ማን ነው? እኔ አሁን የተረዳሁት የውጭ ሳይንቲስቶች እንዲሁ ሳንራባ ብዙ ተባዙ ምድሪቷን ሙላት የሚለውን የመጽሐፍ ቅዱስን ቃል እንዳንተከብረውና ከስመን እንድንቀር ከምድረ ገጽ እንድንጠፋ ነው ፍላጎት።